ለዓለም ብርሃን መሆኑ እግዚአብሔር የተመሰገነ ይሁን። እንግዲህ በቀጥታ ወደ ቃሉ እንለፍ። መነሻ ቃላችን ፊልጵስዩስ ምዕራፍ 2 ቁጥር 15 ላይ ነው ያለው። እንሂድና ከዛ አንብበን እንነሳለን። ፊልጵስዩስ ምዕራፍ 2 ቁጥር 15 አገኛችሁት? ኦኬ ምን ይላል? ኦኬ ከ15 ትንሽ ከፍ ብዬ ስለማነብ የምፈልገው ቃል ያለው 16 ላይ ነው። በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ። ሃሌሉያ። አሁን ኦልሬዲ የእግዚአብሔር ልጆች ነን። ግን ምን አይነት የእግዚአብሔር ልጆች? በመጥፎና በጠማማ ትውልድ መካከል ያለምን ያለ ነቀፋ ደግሞ ምኖች የዋሆች ደግሞ ምን ነውር የሌለባቸው የእግዚአብሔር ልጆች እንድትሆኑ ወይም ደግሞ ሆናችሁ እንድትገለጡ ይመስለኛል። ምክንያቱም የእግዚአብሔር ልጆች ኦልሬዲ ምን ብለናል? ሆነናል። ግን ምን አይነት የእግዚአብሔር ልጆች? ያለ ነቀፋ ያለን የዋሆች ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ወይም ሆናችሁ እንድትገለጡ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። ሃሌሉያ። ኦኬ አሁን እንግዲህ ቁጥር 16 እንቀጥላለሁ። የምትኖሩበት እያለ ነው። አሁን ወደ ቃል ወደ ብርሃን ወደ መሆን ከመናገሩ በፊት የምንኖርበትን ትውልድ ነገረን። ጄኔራላይዝ ነው ያደረጋቸው። በዓለም ያሉትን ሰዎች በአንድ ክላስ ውስጥ አስቀምጣቸው። ለፊልጵስዩስ ላሉ ብቻ ሳይሆን the same thing ታስታውሱ እንደሆነ ሐዋርያት ሥራ ላይ ሐዋርያው ጴጥሮስ ሲናገር ስለ መንፈስ ቅዱስ የሚናገርበት ቦታ ላይ ከዚህ ክፉና ጠማማ ትውልድ ምን አድርጉ ብሏል? ዳኑ ብሏል። ኑ። የትኛውን ትውልድ ነው የሚያወራው? አጠቃላይ በዓለም ላይ ያለ በሙሉ በክርስቶስ ኢየሱስ ካመነ ሰው በስተቀረ እግዚአብሔር ሲያየው ምንድን ነው የሚለው? ክፉና ጠማማ ትውልድ ነው የሚለው። ስለዚህ በመጥፎና በጠማማ ትውልድ መካከል ነው የምትኖሩት። ጌታችን ኢየሱስ ክርስቶስ እንደ በጎች በተኩላዎች መሃል ምን አደርጋችኋለሁ? እልካችኋለሁ። ስለዚህ the same thing ሐዋርያው ጳውሎስ ምን አለ? በክፉና በጠማማ ትውልድ መካከል እናንተ ስትኖሩ እንዴት ነው መኖር ያለባችሁ? ተደባልቃችሁ ከነሱ ጋር ተመሳስላችሁ እንደሚያደርጉት እያደርጋችሁ እንደሚኖሩት እየኖራችሁ አይደለም። እናንተ ያለምን ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች ሆናችሁ እንድትገለጡ ልበለው። ለጊዜው ግድ የለም። እዚህ ጋር ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ ይልና ቁጥር 16 ላይ ምን ይላል? አሁን በእነዚህ በክፉና በጠማማ ትውልድ መካከል ምንም እንኳን ትውልዱ ክፉ ቢሆን ምንም እንኳን ትውልዱ ጠማማ ቢሆን እግዚአብሔር በዛ ትውልድ ላይ ምን አለው? ሐሳብ አለው፣ አጀንዳ አለው። መልካምነቱን መግለጥ ምን ያደርጋል? ይፈልጋል። ስለዚህ በእነሱ መካከል እንዴት ሆናችሁ ነው የምትኖሩት ሲል በእነርሱ መካከል የሕይወትን ቃል ምን እያደረጋችሁ እያቀረባችሁ በዓለም ላይ እንደምን ትታያላችሁ? እንደ ብርሃን። አያችሁ?
ደጋግሜ ከዚህ በፊትም እንደተናገርኩት እዚህ ምድር ላይ ጄኔራሊ አንድ ብርሃን አለ፣ አንድ ጨለማ አለ። የማያምኑትን ሰዎች በሙሉ እኔ አይደለሁም ያልኩት፣ መጽሐፍ ወይም የእግዚአብሔር ቃል ምንድን ነው የሚለው? ጨለማ ነው የሚላቸው። የሚያምኑትን በሙሉ ደግሞ መጽሐፍ ምንድን ነው የሚላቸው? ብርሃን ነው የሚላቸው። የብርሃን ልጆች ነው የሚላቸው። በዓለም ያለ ሰው የማያምን ሰው ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ያልተቀበለ ሰው የፈለገ መልካም ስራ ቢሰራ ምንድን ነው? ጨለማ ነው። በጨለማ ነው ያለው። ከጨለማ ወደ ብርሃን የሚያሻግረው አንድ መንገድ ብቻ ነው። እሱም የኛ መልካም ስራ ነው። ተው የሚለኝ የለም ማለት ነው። ከጨለማ ወደሚደነቅ ብርሃን የሚያሻግረው አንደኛው ብቸኛው መንገድ ማን ነው? ኢየሱስ ክርስቶስና እሱ የሰራው የመስቀል ምንድነው? ስራ ነው። መጽሐፍ ቅዱስ የሚለው ቆላስያስ ላይ ታውቁታላችሁ። ከድቅድቅ ጨለማውን ምንድን ነው የሚለው? ድቅድቅ ጨለማ። ከድቅድቅ ጨለማ ድቅድቅ ጨለማ የሚለው ምን ነው? ይሄንን ዓለም ነው። መንፈሳዊ ዓለም ላይ ይሄ ዓለም ምንድን ነው? ጨለማ ነው። ጉዳዩ በአይናችን የምናየው የብርሃን ጉዳይ አይደለም። ጨለማ የሚያስብላቸው ምንድን ነው ሲባል የጨለማው ገዢ እየገዛቸው ስለሚኖሩ። እውነት ነው ውሸት? እውነት ነው። እናንተ ሳታምኑ በፊት በዚህ ዓለም ገዢ እንዳለው አሰራር ተይዛችሁ ምን ታደርጉ ነበር? ያለ ትኖሩ ነበር። ነገር ግን የእግዚአብሔር ምሕረትና ጸጋ በተገለጠ ጊዜ እንዲሁ ያለ ስራ ምን አደረገ ነው የሚለው? አዳነን። ኦኬ። ኤፌሶን ላይ በዚህ መልኩ የተናገረውን ቆላስያስ ላይ ግን ምን አለ? ከድቅድቅ ጨለማ ወደሚደነቅ ብርሃን። አሁን ተመልከቱ። ጨለማው ምንድን ነው የሚባለው? ቅጽል እንትን ነው የሚባለው። አማርኛው ጠፋኝ። አንድ ቃል ላይ እንትን ለማለት የሚጨመር ኦኬ። ጨለማውም ስም አለው። ምን አይነት ነው? ድቅድቅ ነው። ኖርማል ጨለማ አይደለም። ምንድነው? ድቅድቅ ጨለማ ነው። ብርሃኑ ደግሞ ምንድነው? የሚደነቅ። ይሄ የሆነው አውቶማቲካሊ ነው። በክርስቶስ ኢየሱስ ስራ ነጥቆ ነው ያወጣን። አፈለሰን ነው የሚለው። ታውቁታላችሁ ቃሉን። አፈለሰን የሚለው ቃል the same word ኤክሶደስ የሚል ወርድ ነው ያለው። ይሄ ወርድ ምንድነው ስትሉ ዘጸአት ታውቁታላችሁ። ዘጸአት ማለት ኤክሶደስ ነው በእንግሊዘኛ። አክቹአሊ ከግሪክ እንትን ነው የወጣው ቃሉ እና ኤክሶዱስ የሆነው እንዴት ነው ስትሉ እግዚአብሔር በምሳሌና በጥላ የእስራኤልን ሕዝቦች ከግብፅ ከሚኖሩበት በፈርዖን ገዥነት ስር ከነበሩበት ምን አደረጋቸው? በበጉ ደም ፈሰሰና የበጉ ደም እስኪፈስ ድረስ ብዙ ተአምራት አልተደረገም ግብፅ ላይ? ተደርጓል። ተአምራቶቹ በጣም ድንቅ ድንቅ ተአምሮች ናቸው። ባህር ወደ ደም ተቀይሯል። የአንበጣ መንጋ ተለቋል። ምንድን ነው የሚባሉት?
እንቁራሪቶቹ ምንድን ነው የሚላቸው? ለስም አላቸው አይደለም፣ ድርጭት እንትን አይነት ጓጉንቸር። ጓጉንቸር ደግሞ ቤት ውስጥ ምን አድርጓል? ሞልቷል። ይሄን ሁሉ ታምር ሊያስለቅቃቸው አልቻለም። አክቹዋሊ እግዚአብሔርን እንደማያስለቅቃቸው ያውቃል። ክንዱን ሊያሳይ ይሄ ሁሉ ሲሆን አይለቃቸው፣ ይሄ ሁሉ ሲሆን አይለቃቸው። ኧረ ምንድን ነው እያለ ሙሴ ሲነጋገር አሁን የማደርገውን ነገር አደርጋለሁ፣ የፈርዖንን በኩር ምን አደርጋለሁ? እመታለሁ። የዛን ጊዜ ምን ያደርጋችኋል? ይለቃችኋል። ዊች ሚንስ መቶት ነው ማለት አስለቅ የወሰደ በበጉ ደም ምሳሌ ሆኖ ታርዶ እነሱ እንደወጡት ይሄ ነገር አውቶማቲካሊ እንደሆነ የመዳናችንም ነገር እንደዚሁ በክርስቶስ ኢየሱስ ሥራ ከድቅድቅ ጨለማ ወደሚደነቅ ብርሃን ምን አደረገን? መፈለሰ። ስለዚህ እነሱ የጨለማ ልጆች ሲባሉ እኛ የማን ልጆች ነን? የብርሃን ልጆች። መጽሐፍ ቅዱስ እኛን ምንድን ነው የሚለን? የብርሃን ልጆች። እናንተ ምንድን ናችሁ? የብርሃን ልጆች ናችሁ። ግን የብርሃኑ ፍሬ ደግሞ በእናንተ ሕይወት ውስጥ ምን ያደርግ እያለ ነው? ይታይ። ስለዚህ ለዓለም ብርሃን መሆን የምንችለው እኛ ብቻ ነን። በጌታ በክርስቶስ ኢየሱስ ያመንነው እኛ ብቻ ነን ብርሃን መሆን የምንችለው። ጨው መሆን የምንችለው እኛ ብቻ ነን። ስለዚህ ጨው ግን አልጫ ቢሆን በምን ይጣፍጣል? ስለዚህ በሕይወታችሁ ላይ ምን ይኖርባችኋል? ጨው። ስለዚህ እንደ ጨው ስንቀመስ እንድንጣፍጥ፣ እንደ ብርሃን ሰዎች ወደኛ ሲመጡ ወይ እኛ ወደ እነሱ ስንሄድ ብርሃን ሆነን እንድንገለጥ በሕይወታችን ላይ መሆን ያለባቸው ነገሮች አሉ። ሃሌሉያ። በውስጣችን ያለውን ብርሃን ምን እንድናደርግ? ተገልጦ እንዲወጣ። ይህ የክብር መዝገብ በውስጣችን ያለው ከዚህ ሸክላ አልፎ ምን እንዲያደርግ? እንዲያበራና ሰዎችን ወደ እግዚአብሔር ብርሃን አትራክት እንዲያደርግ በሕይወታችን ውስጥ መሆን ያለባቸው ነገሮች አሉ ብለን ማለት እየተነጋገርን ያለ ነው። እግዚአብሔር የተመሰገነ ይሁን። ኦኬ፣ መስመር አዝዤ ቶሎ ቶሎ ብዬ እሄዳለሁ። ኦኬ፣ ስለዚህ ይሄ እንዲሆኑ ነው እየተማረን ያለ ነው፣ እየተነጋገርን ያለ ነው። ይሄ እንዲሆን አንደኛው እዚህ 16 ላይ የተናገረው ሐዋርያው ጳውሎስ እንዳለው ብርሃን የምንሆንበት አንደኛውና እንዲሁም ዋነኛው መንገድ ምንድን ነው ሲባል የሕይወትን ቃል ምን ማድረግ? ማቅረብ። ስለዚህ ኦልሞስት እግዚአብሔር ይናገራል አይደለ? እግዚአብሔር ሳይናገር ሰው ወደ እግዚአብሔር መምጣት ይችላል? አይችልም እኮ። ሕይወታችን ይሁን የሚናገረው፣ መንፈስ ቅዱስ ይሁን የሚናገረው፣ እኛ በመንፈስ ቅዱስ ሆነን ይሁን የምንናገረው፣ እግዚአብሔር ካልተናገረ ሰው መዳን አይችልም። ጌታችን ኢየሱስ ክርስቶስ ሲናገር ምንድን ነው ያለው? በጎቼ ድምፄን ይሰማሉ፣ ምን ያደርጉኛል? ይከተሉኛል። ኦኬ። በነገራችን ላይ የእግዚአብሔር ፕሬዘንስ ወደ ህይወታችን ሲመጣ ምን ይዞ ነው የሚመጣው? በዋነኝነት ስትሉ የእግዚአብሔርን ምን ድምፅ። መንፈስ ቅዱስ ሲመጣ፣ የእግዚአብሔር ክብር ሲመጣ ከክብሩ ጋር አብሮ ምን ይዞ ይመጣል? ከመንፈሱ ጋር አብሮ ምን ይዞ ይመጣል? ድምፅ ይዞ ይመጣል። ያናግራል። እግዚአብሔር ምን ያደርጋል? ያወራል። ወደ እግዚአብሔር ስንጠጋ ለዚህ ነው ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወቂያለሽ፣ የሚያስፈልገው ግን ጥቂት አንድ ነገር ነው። ማርያም የተሻለውን አድርጋለች። ምንድን ነው ያደረገችው ሲባል ወደ ጌታ ተጠግታ ድምፅ ምን እያደረገች ነው? እየሰማች። ያ ድምፅ ምን የሚያደርግ ነው? እረፍትና ሰላምን የሚሰጥ ነው። ኦኬ። ስለዚህ ፕሬዘንሳችንም አክሽናችንም ንግግራችንም ሰዎችን ወደ ህይወት ሊያመጣ ያስፈልጋል። አሜን ነው።
መጽሐፍ ሲናገር እናንተ እኛ ወይም የክርስቶስ ምንድን ነን ያለው ጳውሎስ? መዓዛዎች ነን። ምንድን ነን? የክርስቶስ መዓዛዎች ነን። ለሚድኑት ምንድን ነን? የሕይወት ሽታ ነን። ለሚሞቱት ደግሞ ለሚጠፉት ደግሞ የሞት ሽታ ነው። ምንድን ነው ማለት ነው? የክርስቶስ መዓዛ አሮማንን ነው። ኦኬ አሁን እኔ ለምሳሌ ሽቶ ተቀብቻለሁ ልበላችሁ፣ በጣም ፓወርፉል የሆነ ሽቶ ወደዚህ ስጠጋ ከኔ ቀድሞ ሽቶዬ ነው የሚደርሰው። አንዳንድ ሰው ፕሬዘንሱን በሽቶ ታውቁታላችሁ። ሽታው ቀድሞ ከሰውየው ምን ያደርጋል? ስለዚህ ሐዋርያው ጳውሎስ ምንድነው? እኛ የክርስቶስ ምንድነን? መዓዛዎች ነን። መዓዛችን ክራይስት ማለት አለበት ማለት ነው። ይሄ ሽታ ለሚድኑ ሰዎች ምንድነው? የሕይወት ሽታ ነው። ሲያሸቱት ምንድነው የሚያሸቱት? ሕይወት ነው የሚያሸቱት። ለሚጠፉት ደግሞ የምን ሽታ ነው? የሞት ሽታ ነው። ለምንድን ነው ስትሉ መካከል ለኛ ሳይሆን ወይ ሕይወት ወይ ሞት እንዳለ የሚናገር በአመፅ መቀጠል ለሚፈልጉ ሰዎች እኛ ፕሬዘንስ ላይ ሲመጡ የሚሰማቸው ነገር አለ፣ የሚኮንናቸው ነገር አለ። ስለዚህ ምንድነው? የክርስቶስ ምንድነው? መዓዛዎች ነን። ስለዚህ ሕይወታችን የሚሸተት የሚታይ የሚገለጥ የሚሰማ ሊሆን ያስፈልጋል። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ይሄንን መሆን ምንድነው? ቀላል ምንድነው? ቀላል። ለሚቀለው ለምን እንደሆነ ታውቃላችሁ አይደል? የኛ ስራ አይደለም። ስራው የማን ስራ ነው? የእግዚአብሔር ስራ ነው። የክርስቶስ ስራ ነው። ኢየሱስ ሲናገር ምን አለ? አባቴ ምንድነው? ገበሬ ነው። እኔ የወይን ምንድን ነኝ? ግንድ ነኝ። እናንተ ምንድናችሁ? ቅርንጫፎች ናችሁ። ኦኬ። ስለዚህ ከቅርንጫፉ ከዚህ በፊት ብዙ ጊዜ ተነጋግረናል። ምን ይወጣል? ፍሬ ይወጣል አይደል? ፍሬ ግንዱ ላይ ነው ያለው። ፍሬ ምን ላይ ነው ያለው? ቅርንጫፍ። ፍሬው ማን ጋር ነው ያለው? እናንተ ጋር፣ እኛ ጋር ነው። እዚህ ፍሬ ላይ ነው ዘር ያለው። ከዚህ ውስጥ ምናልባት ተነጋግረናል። ይሄን ፍሬ ሲበሉት ጌታን ነው የሚበሉት። ውስጡ ያለው ምንድን ነው? ጌታ ሕይወት ነው። ስለዚህ ይሄ ቅርንጫፍ ይሄንን ፍሬ ለመግለጥ የሚሰራው ነገር አለ። ይቀመማል። ይሄ ቢቀላቀል ተደርጎ ሲሰራ ፍሬ ይመጣል ብሎ ነው ፍሬ የሚያወጣው። የቅርንጫፉ ስራ ከግንዱ ጋር በአግባቡ ምን ማድረግ ነው? መያያዝ ነው። ከዛ ከግንዱ ጋር በአግባቡ ከተያያዘ ቅርንጫፍ የሚደክመው ድካም አለ። እንዲሁም ከግንዱ የሚመጣው ሕይወት ቅርንጫፉን ምን ያደርገዋል? ያለመልመዋል። ያለመልመውና ከለመለመው ውስጥ ምን ይወጣል? አበባ። ከአበባ ውስጥ ምን ይወጣል? ፍሬ። ስለዚህ ምንድነው ማለት እኛ የምንሰራው ስላልሆነ ነገሩ ምንድነው? ቀላል። ስራው የማን ነው? የእግዚአብሔር ነው። የሲነች ሁለት ትለን የነበረው ለዘሩባቤል የተነባለው ቃል ይሄ ነው። ለዘሩባቤል እንዲህ በለው። እንዲሁም ተመሳሳይ ነው። ይሄንን እንትን ነው የሚናገረው ማለት ታውቁታላችሁ። ለዘሩባቤል ለዘካርያስ ያሳየው መልእክቱ ለዘሩባቤል ነው። ያሳየው ለማን ነው? ለዘካርያስ ነው። ዘካርያስ ምንድን ነው ያየው? ታውቁታላችሁ። ምን ታያለህ? ሁለት ዛፎች ያለው አለ አይደል? እነዚህ ዛፎች የምን ዛፎች ናቸው? የወይራ ዛፎች ናቸው።
እና ምን አለ ይላል? መቅረዝ አለ ይላል። መቅረዝ ታውቁታላችሁ አይደለ? ይሄ 6 እንትን ያለው መቅደስ ውስጥ የሚቀመጠው ማለት ነው በድሮ እንትን። እና መቅረዙ ምን የሚያደርግ ነው? የሚበራ ነው። እግዚአብሔር ምንድን ነው? እስቲ ብርሃን በሉ። አሁን መቅረዙ እሳቱን ብርሃኑን እንዳያቋርጥ ይሰጋበታል? አይሰጋበትም። በእንትን የተሰፈረ አይደለም ያለው፣ በቃ የተሰፈረ ዘይት አይደለም ያለው። ዘይቱ በቃ የተሰፈረ ቢሆን ዘይቱ ሲያልቅ እሳቱ ያለው እንትኑ ያልቃል። ነገር ግን ዛፍ ነው ያለው። ዛፉ ደግሞ ምን አያደርግም? አያቋርጥም። በነገራችን ላይ የወይን ግንድ ነው አይ ቲንክ ከሁሉም በጣም ረጅም ጊዜ መቆየት የሚችል እዚህ ሀገር ውስጥ ግሪክ ውስጥ ታውቁታል። ምናልባት ምን ያህል ታውቃላችሁ? 3000 ዓመት የቆየ የወይን እንትን እዚህ እንዳለ ታውቃላችሁ። ጉግል ገብታችሁ ማንበብ ትችላላችሁ። 3000 ዓመት የቆየ የወይን ዛፍ አለ። አሁንም ድረስ ያፈራል። ከ3000 ዓመት በኋላ እንደገና ምን ያደርጋል? ያፈራል። ስለዚህ ለዘሩባቤል ለማን ነው? ለዘካርያስ አይኖቹ ሲከፍት ይሄን አየ። ቪዥን ነው የሚያየው። ይሄ እና ምንድን ነው ሲለው ለዘሩባቤል የተባለው ቃል ይሄ ነው በለው በመንፈሴ እንጂ በኃይልና በጉልበት አይደለም። ስለዚህ ምንድን ነው ማለት ነው? ያ መንፈስ እስካለ፣ ያ ህይወት እስካለ፣ ያ ዘይት እስካለ ድረስ ብርሃኑ ምን ያደርጋል? ይበራል። ሃሌሉያ። ስለዚህ ምንድን ነው ማለት ቀላል ነው። ክርስትና የኃያሎች አይደለም። ክርስትና የጠቢባን አይደለም። ክርስትና የጉልበታሞች አይደለም። ክርስትና የደካሞች፣ ክርስትና የተጣሉ ሰዎች። የተጣሉ ሰዎች ግን የት ነው የሚጣሉት? እግሩ ስር ከተጣልክ እግሩ ስር ምን አለ? ህይወት አለ። ሃሌሉያ። ስለዚህ ምንድን ነው ማለት ነው? ከእግዚአብሔር ጋር በአግባቡ የተያያዘ ሰው ብርሃኑን ምን ያደርጋል? ሃሌሉያ። በሁሉ መልእክቶቻችን ላይ አይተነዋል። አንደኛ ዮሐንስ መልእክት ላይ በጨለማ እየተማነው እየተመላለሰ በብርሃን አለው የሚል ወንድሙን የሚጠላ በየት ነው የሚመላለሰው? በጨለማ ነው ያለው። በብርሃን የሚኖር ደግሞ የብርሃንን ፍሬ ምን ያደርጋል? ኦኬ፣ ምን ማለት ነው? አሁን ይኸውላችሁ ጨለማ አለ ብርሃን አለ ብለን ቅድም ተነጋግረናል አይደል? ዓለም ምንድነው አለን? ሲስተሙ ጨለማ አይደለ? እኛ ደግሞ ወደዚህኛው ሲስተም ተነጋግረናል። ኦኬ፣ እዚህ ብርሃን የሆነው እግዚአብሔር ጋር መሆን ትተን እዚህ ጨለማ ጋር መሆን መብት እንዳለን ታውቃላችሁ አይደል? የብርሃን ልጅ ሆኖ ጨለማ ቦታ ላይ የሚያሳልፍ ሰው በህይወቱ የሚገለጠው ምንድን ነው? የጨለማ ምንድን ነው? ፍሬ። ስለዚህ የምንያያዝበት ነገር ከኛ ለሚወጣው ነገር ወሳኝነት አለ። ምሳሌ ባጭሩ ጥላቻ ባጭሩ ጥላቻ ከየት ነው የሚመጣው? ምንጭ አለው እኮ አይደል? እግዚአብሔር ብርሃን ነው ሲል አንደኛ ዮሐንስ ላይ ብርሃንን በምንድን ነው ይመስል? በፍቅር ነው። ታውቃላችሁ ወንድሙን እየጠላ በብርሃን አለው የሚል አለ አይደል? በጨለማ ነው ስለሚል እግዚአብሔር ብርሃን ነው ካለ እግዚአብሔር ምንድን ማለት ነው? ፍቅር ነው። አንደኛ ዮሐንስ መልእክት፣ ሁለተኛ ዮሐንስ መልእክት፣ ሶስተኛ ዮሐንስ መልእክት ሁለት ሀሳቦች ናቸው ያሉት፣ ፍቅርና ብርሃን የሚያወራው። ስለዚህ ሰው ከእግዚአብሔር ጋር ፌሎሺፕ አድርጎ ከእግዚአብሔር ጋር ህብረት አድርጎ ከእግዚአብሔር ጋር ውሎ ከእግዚአብሔር ጋር አምሽቶ ከእግዚአብሔር ጋር አድሮ
ጥላቻ በህይወቱ ላይ ሊገለጥ አይችልም። እግዚአብሔር ምንድነው? ብርሃን ነው። ወደ ብርሃን ስንጠጋ በህይወታችን ጨለማ የሆነው ነገር ምንድነው የሚሆነው? ብርሃን ይሆናል። በብርሃን ይገለጣል። ሃሌሉያ። ከዚህ በፊት ነግሬያቸዋለሁ። ጥላቻ አለ፣ ሁልጊዜ ዙሪያችን ላይ አለ። ሌላ ቦታ ያለ መሳይ ዙሪያችን ላይ ነው ያለው። ጠላትም እኮ እንደሚያገሳ አንበሳ የሚወጣውን ፈልጎ ዙሪያችሁ ይዞራል ይተባል። ጥላቻ፣ ቂም፣ ፍርሃት፣ አለማመን፣ ራስን አለመግዛት፣ የጨለማ ስራዎች በሙሉ የሚባሉት ዙሪያችን ነው ያሉት። እኛ ለየትኛው ነው የምንገዛው? ለየትኛው ነው ሰሚት የምናደርገው? ሃሌሉያ። ኦኬ። ኤልሲ ውድለት እያለች ነበረ። ጳውሎስ ለጢሞቴዎስ ምን አለው? አይ ቲንክ ይመስለኛል ጢሞቴዎስ ፍርሃት አለበት። እግዚአብሔር አትፍራ ካለ ምን አለ ማለት ነው? ፍርሃት። አብርሃም ስለፈራ ነው። አብርሃም ሆይ አትፍራ ያለው ምን ስላደረገ ነው? ስለፈራ ነው። ኢያሱ ጋር ሄዶ እግዚአብሔር ምን ብሎታል? አትፍራ ብሎታል። ለምንድን ነው ስትሉ ስለፈራ ነው። የፈራበት ምክንያት ምንድን ነው ስትሉ ሚሽን አለው። ሙሴ ጀምሮ ያልጨረሰው ሚሽን አለ። ሙሴ የታወቀ ነው፣ ታውቁታላችሁ። የሙሴ ሊደርሺፕ ተክቶ መምጣት በጣም ከባድ ነው እና ሙሴ ሲሞት ሀዘን ተቀምጠዋል። ለረጅም ጊዜ ነው ሀዘን የተቀመጡ፣ ታውቁታላችሁ። እና በጣም የሚያስቀኝ ቃል እዛ ጋር እግዚአብሔር መጥቶ ኢያሱን ብዙ ጊዜ እኮ አልቀሰዋል። ሞተ ተብሎ እኮ ለቅሶ ለረጅም ጊዜ ሆነ። ስንት ጊዜ ነው ያለቅስ? 40 ቀን አልቀሰውለታል። 40 ቀን ቁጭ ብለው ቀላል ሰው አይደለም ሙሴ። እንደዛ ሁሉ ካለቀሱ እግዚአብሔር እንደ አዲስ መርዶ አርጂ መጣ። ባሪያዬ ሙሴ ሞት ኦልሬዲ ምን አደረጋለ? ሞቷል። ምንድን ነው የምትጠብቀው? አሁን የሚቀጥለው ጄኔሬሽን ማንን ነው የሚጠብቀው? አንተን ነው የሚጠብቀው። ሙሴ ኦልሬዲ እግዚአብሔር ለሙሴ ተናግሮት ይሄንን ህዝብ ይዞ የሚገባው ማን ነው ብሎታል? ኢያሱ ነው። እና ኢያሱ ምን አድርገው ብሎታል? አደፋፍረው ብሎታል። ገና ኢያሱ ማን ነው? ሙሴ ሳይሞት በፊት የሚቀጥለውን ጄኔሬሽን ይዞ የሚሄደው ማን ነው? ኢያሱ ነው ብሎታል። አሁን ኢያሱ በእድሜ ምንድን ነው? ትንሽ ነው። ከኢያሱ የሚበልጥ አለ። ለምሳሌ ማን አለ? ካሌብ አለ አይደል? ደግሞ ጀግና ነው በዛ ላይ አይደል? አይ ቲንክ በእድሜ ይበልጧል፣ ረጅም እድሜ የዛኛው ጄኔሬሽን። ኦኬ። እግዚአብሔር ግን ኢያሱ ነው ምን የሚያደርገው? ስለዚህ ኢያሱን ምን አድርገዋል? አደፋፍረዋል። አደፋፍረው ካለው ምን ያደርጋል ማለት ነው? ይፈራል ማለት ነው። እጅህንም ምን ያደርግበታል? ጫንበታል። እስራኤል ያለ እረኛ ይሆን ዘንድ አያስፈልግም ብሎ ማለት ነው። እሱ ጭኖበት የጥበብን መንፈስ ተሞልቶ ምን ብሎ እግዚአብሔር ተናግሮት ሙሴ ሲሞት ግራ ገብቶት ቁጭ ብሏል። ከዛ አደፋፈረው እግዚአብሔር። ሙሴ አደፋፈረው። እንደገና መጣና እግዚአብሔር ሲያደፋፈረው ታዩታላችሁ። ምን ይለዋል? ባሪያዬ ሙሴ ሞቷል። በቃ አሁን ከሀዘኑ ምን አድርግ? ተነሳ። አሁን ተነሱና ወደምሰጣችሁ ምድር ምን አድርጉ? ሂዱ። ዝም ብሎ ሂዱ ተብሎ ይሄዳል እንዴ? እግዚአብሔር ሂድ ብቻ አይደለም ያለው። ምን አለው? ከሙሴ ጋር እንደነበርኩ ካንተ ጋር እሆናለሁ።
በሕይወትህ ዘመን ሁሉ የሚቋቋምህ ማንም የለም። አሁን ምን እያለው ነው? ከሙሴ ጋር እንደነበርኩበት ልክ ከአንተ ጋር እናደርጋለን። በጣም የሚገርመው ነገር ሙሴም አገልግሎት ሊጀምር ሲል ፈርቶ አልሄድም ብሏል። ታውቃላችኋል? አልሄድም ብሏል። አልሄድም ሲል እግዚአብሔር ደሴም ወርድ ተናግሮ ነው ሙሴን የላከው። ምንድን ነው ያለው? እኔ ከአንተ ጋር እናደርጋለሁ እሆናለሁ። ስለዚህ ኢያሱ ፈርቶ ነበረ። እግዚአብሔር መጥቶ ካናገረው በኋላ ወዲያውኑ ኢያሱ ምንድን ነው ያደረገው? ወደ ሽማግሌዎቹ ሄደና ተነሱ፣ ዮርዳኖስን ምን እናደርጋለን? እንሻገራለን። ስለዚህ ፖይንት ምንድን ነው ማለት የፈለግኩት? እግዚአብሔር ካወራው በኋላ ኢያሱ ምንድን የሆኑ ጀግና ሆነ። ስለዚህ ሐዋርያው ጳውሎስ ቅድም ያነሳውላችሁ ለዚህ ነው። ጢሞቴዎስም ልክ እንደዚያው ምን አድርጎ ነበር? ፈርቶ ነበረ። ሐዋርያው ጳውሎስ ሲነግረው ምን አለ? እግዚአብሔር አለው የፍቅር እስቲ የፍቅር በሉ። እግዚአብሔር የምን የፍቅር የኃይልና ራስን የመግዛት መንፈስ ነው እንጂ የፍርሃትን መንፈስ እንሰጠን። ስለዚህ ፍርሃት ምንጭ አለው ማለት ነው። ድፍረትም ምን አለው? ምንጭ አለው። እግዚአብሔር የምንድን ነው? የፍቅር የኃይል ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አንሰጠን። ስለዚህ እግዚአብሔር ጋር ስትሄድ እነዚህ ሶስቱን ታገኛለህ ማለት ነው። ፍቅር አለ፣ ደግሞ ምን አለ? ጉልበት አለ፣ ደግሞ ምን አለ? ራስን መግዛት አለ። ራስን መግዛት ማለት ራስን እንዳትገዛ ከሚያደርግህ ነገር ማለት ነው። ከሚያናውጥህ ነገር ራስን የመግዛት መንፈስ ሲገባብህ ትገዛለህ። ራሱ ትቆማለህ ማለት ነው። ከሚያናውጥህ ነገር ምን ታደርጋለህ? ትቆማለህ። ያ ደግሞ ምንድን ነው የሚሰጠህ? እግዚአብሔር ያንን ስራ መስራት የሚችልበትን ደግሞ ጉልበት ይሰጣል። እንደገና በምን ይሞልሃል? በፍቅር ይሞልሃል። የእግዚአብሔር ፍቅር የሌለበት መንፈስ ቅዱስ የለም። የእግዚአብሔር ኃይል የሌለበት መንፈስ ቅዱስ የለም። ራስን መግዛት የሌለበት መንፈስ ቅዱስ የለም። ስለዚህ የእነዚህ ነገሮች ተቃራኒ ሌላኛው ጋር ያለው ማለት ነው። ጥላቻ፣ ሁከት፣ ራስን ያለ መግዛት፣ ድካም የት ነው ያለው ማለት ነው? እዛ ጋር። ስለዚህ ወደዚህኛው መምጣት ያስፈልጋል። ዙሪያችን ላይ አሉ እነዚህ ነገሮች። ቀደም እንደነገርኳችሁ ባለፈውም ነግሬያችኋለሁ። እርግብ ራስ ላይ እንዳትዞር ልትከለክላት ትችላለህ? አትችልም። ሰማዩ የማን ነው? የእሷ ነው። አየሩ የማን ነው? የእሷ ነው። ሰይጣን እንዳያንዣብብ ልትከለክል ትችላለህ? ወደ ትልቅ ይወህሉ አትችልም። እሱ ቀስቱን ሳያቋርጥ ምን ያደርጋል ነው የሚለው እንትን ይላል። የእምነትን ጋሻ ምን አድርጉ ነው ያለው። ስለዚህ እንዳይዞርህ ሀሳብ፣ የጥላቻ፣ የቂም፣ የፍርሃት እንደዚህ አይነት ነገሮች እንዳይዞርህ ማድረግ አትችልም። እዚህ ላይ ግን ጎጆውን እንዳይሰራ ግን የመከልከል ምን አለ? መብት አለ። እግዚአብሔር ታውቃላችሁ አይደለ? ቃየንና አቤል ጋር መስዋዕቱን ሁለቱም መስዋዕት ይዘው መጡ ለእግዚአብሔር። የአቤል መስዋዕት እንደ እግዚአብሔር ፍቃድ የሆነ መስዋዕት፣
ደም ያለበት። እዚህ እሱ እንደዛ አደረገ፣ ያኛውም መስዋዕቱን አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ምን አደረገ? ተመለከተ። ወደ ማንሱም ወደ ቃየልና ወደ መስዋዕቱ ምን አላደረገም? አልተመለከተም። በዚህ ጊዜ የሱን ተመልክቶ የእኔን ለምን አልተመለከተም ብሎ ቀና። ከዛ ፊቱ ጠቆረ። እግዚአብሔር ፊት ለምን ጠቆረ አለ። መልካም ብታደርግ እኮ ፊትህ የሚያበራ አልነበረምን አለ። ያደረገው መልካም አለ። ስለዚህ ኔክስት ዴይ ላይ ምንድነው ማድረግ ያለበት? ቃየል፣ እናንተ ቃየልን ብትሆኑ ነው የምታደርጉት። ሄዳችሁ ትኮርጃላችሁ። የእግዚአብሔርን ነገር መኮረጅ ኃጢአት አይደለም። አቤል ምን ቢያደርግ ነው እግዚአብሔር መስዋዕቱን የወደደው? ኔክስት መስዋዕት ታይም ላይ አቤል እንዳደረገው ቃየልን ቢያደርግ እግዚአብሔር የሁለቱንም መስዋዕት ነው ያደረገው። እሱ ግን ቅናትና ጥላቻ ምን አደረገበት? ሞላበት። ከዛ ወንድሙ ሊገድለው ፈለገ። መጽሐፍ ቅዱስ ላይ ብታዩ ከአቤል ዘመን ጀምሮ እንዳለው ኢየሱስ በሰወሩ ላይ እስከፈሰሰው እስከ በራኪው ልጅ እስከ ዘካርያስ ደም ድረስ ደም ወደ ላይ ይጮሃል ያለበት ከአቤል ጀምሮ እስከ ዘካርያስ ድረስ ብታዩ እያንዳንዱ የእግዚአብሔር ሰዎች በቅናት ነው የተገደሉት። ቃየል አቤልን በቅናት ነው እንደዛ ያደረገው። እንትና ያዕቆብን ያሳደደው በዛ ምክንያት ነው። ሳውል ዳዊትን ሊገል የፈለገው በዛ ምክንያት ነው። ዮሴፍን ወንድሞቹ ሊገሉት የፈለጉት በቅናት ነው። እንዳለ ብትመጡ ኢየሱስ ጋር ብትመጡ በምንድን ነው? ቀንተውበት ነው። አሕዛቦች ማነው ቀሳውስቶቹ ሰው እንዳለ እሱ ስለሚተሙ ቅናት ነው የያዛቸው እና ጲላጦስም አውቋል ቀንተው እንትን እንዳሉት። ሐዋርያት በኋላ ሲነሱ እነሱንም ቀንተውባቸው ነው። አሁን የመቅናት መንፈሳዊ ቅናት ምናምን ይባላል መጥፎ አይደለም፣ ቆንጆ ነው። በየዋህነት ግን ምንድን ነው ብሎ ያንን ነገር ምን ማድረግ ነው? መማር። ስለዚህ ኃጢአት ስትመጣበት እግዚአብሔር ምን አለው? ኃጢአት በደጅ ምን ታደርጋለች አለ? ታደባለች አለ። ይሄ ኃጢአት የምንድን ነው ስትሉ የቅናትና የጥላቻ ወንድሙ ሊገልበት ያሰበው ማለት ነው። ኃጢአት በደጅ ምን ታደርጋለች? ታደባለችና ምን አድርግባት ነው ያለው? ንገስባት። ስለዚህ እንደነዚህ አይነት ነገሮች ሊነግሱብን ሲፈልጉ እኛ ምን ማድረግ አለብን? ይሄንን ደግሞ ለዚህኛው ተቃራኒ ወደዚህኛው መተን ነው። ለጥላቸው ፍቅር፣ ለፍርሃቱ ድፍረት፣ ለድካሙ ምን ጉልበት። እግዚአብሔር ደክሞኝ ነው ካልከው አያልፍም። ደክሞት ነው እኮ ብሎ ነው የሚያልፈው አይደለም። ቃል ነው የሚሰጥ። ምንድን ነው የሚልህ? እግዚአብሔር ለደካማ ኃይልን ምን ያደርጋል? ይሰጣል። ጉልበት ላይ የለውም ጉልበትን ይጨምራል። ስለዚህ እግዚአብሔር ጋር ተጠግተህ ምን እንድታደርግ ብርታትና ኃይል እንድትቀበል እግዚአብሔር ይመስገን። ስለዚህ ጨርሳለሁ። ወደ መጨረሻ ይሁን የምፈልገው ላይ ብዙ አልገባውም። ጌታ ይመስገን። እንቀጥላለን። እሺ፣ እዚህ ወደ እግዚአብሔር እየተጠጋን የእግዚአብሔርን ብርሃን በሕይወታችን እንድናሳይ እግዚአብሔር ምን ያደርገናል? ይጠብቀናል። አንደኛው ዋነኛው እግዚአብሔር የሚጠቀመው ነገር ባለፈው እንዳልኩት ምናችንን ነው? አንደበታችንን ነው። የሕይወትን ቃል ምን እያደረጋችሁ? እያቀረባችሁ። ስለዚህ አንደበታችን እንዲፈወስ፣ አንደበታችን መፈወስ ማለት ምን ማለት ነው? የእግዚአብሔር መጠቀሚያ እንዲሆን ማለት ነው። ምንድን ነው ማድረግ ያለብን የሚለውን ነገር ነው ባለፈው ማየት ጀምረን የነበረው። ስለዚህ
ምንድን ነው ያለው? የመጀመሪያው ነገር ህይወት ነው ብለናል። የከበረውን ከተዋረደው ምን ብታደርግ በተለይ ነው ብለናል። ከዚህም እላይ ያስቀመጠው ህይወት ነው። ህይወታችን የተስተካከለ አድራሻችን የተስተካከለ መሆን አለበት። ከኢየሱስ ጋር ውለን ነው ኢየሱስን መናገር የምንችለው። ከኢየሱስ ጋር የዋለ ኢየሱስን ያልዋለ ኢየሱስን ማውራት አይችልም። አሜን ነው። ከማን ጋር? ከኢየሱስ ጋር። እነዚህ ከማን ጋር ነበሩ? ከኢየሱስ ጋር ነበሩ። ሌላ ቦታ ላይ ስንባዝን ከከረመ ያንን የባዘነውን ነገር ነው የምንሆነው። ምንም ነገር ከክርስቶስ በላይ መውደድ የለብንም። ምንም ነገር ሁሉም ነገር የተወሰነ ብናቅ የተወሰነ ኢንፎርሜሽን ቢኖረን መጥፎ አይደለም። ስለ ፖለቲካውም ስለምንም የተወሰነ ነፍሳችንንና አይምሯችንን እስኪይዝ ድረስ ከሆነ ግን የሚገለጥ ያ ነው። ብዙ ክርስቲያኖች በዚህ ወቅት አይተናል አይደል? ይቅር ይበለኝ ጌታ። እንደው አማኝ ብቻ ፓስተሮች ይቺ ኢትዮጵያ ውስጥ የነበረችውን የፖለቲካ እንትን ማለፍ አልቻሉም። ተጠምደው ወድቀውበታል። እና የጌታ አፍ የነበሩ ሰዎች የፖለቲካ አፍ ሆነዋል። ለምንድን ነው ስትሉ ስላልዳኑ አይደለም፣ የዋሉበት ስፍራ ነው። እዚህ የምንውልበት ስፍራ ነው የከበረ ነገር ከኛ ውስጥ እንዲወጣ የሚያደርገው። ስለዚህ እግዚአብሔር ምንድን ያለው ኤርምያስን ብትመለስ ምን አደርጋለሁ? እመልስሃለሁ። የከበረውን ከተዋረደው ብትለይ እንደ አፌ ትሆናለህ። ስለዚህ የመጀመሪያው ነገር ወደ እግዚአብሔር መመለስ ያስፈልጋል። ወደ እግዚአብሔር መቅረብ ያስፈልጋል። ከተመለስክ በኋላ ነው የከበረውና ከተዋረደው የምትለይ። በእግዚአብሔር ፕሬዘንስ ውስጥ ሆነ ስታየው ሌላው ነገር የተዋረደ መሆኑ የምታየው። ብትመለስ እኔ መልስሃለሁ፣ ፈቃደኛ ነኝ ልመልስ ማለት ነው። የከበረውን ከተዋረደው ምን ብታደርግ ከለየህ እንደምን ትሆናለህ? እንደ አፌ ትሆናለህ። እነሱ ወደ አንተ ይመጣሉ እንጂ አንተ ወደ እነሱ አትሄድም። ስለዚህ የመጀመሪያው ነገር ምንድን ነው ማለት ነው? ህይወት ያስፈልጋል፣ መመለስ ያስፈልጋል፣ ወደ እግዚአብሔር መመለስ ያስፈልጋል። ከተመለስን በኋላ ሁለተኛው ነገር ምንድን ነው ያለው? ከእሱ ጋር መሆን ያስፈልጋል። የጸሎት ህይወት ያስፈልጋል። ኢየሱስ ክርስቶስ ብርሃን ሆኖ ሊገለጥ የቻለበት ምክንያት ከአባቱ ጋር ምሳሌ ያየነው እሱ ይጸልይ ነበር። አንዳንድ ቀን ያድራል፣ ሌሊቱን ሙሉ። አንዳንድ ቀን ደግሞ ለብቻው በሌሊት ይወጣል። ይሄ የሁል ጊዜ ተግባሩ ነው፣ የዕለት ተዕለት ተግባሩ ነው። የሚያየውን የሚሰማውን እግዚአብሔር ነበር ፕሬዘንት የሚያደርገው። ኢየሱስ ስለ እግዚአብሔር ሲያወራ ሰምታችሁታል አይደል? ብዙ ጊዜ በጣም ፉል ኦፍ ፌዝ ነው። ታውቃላችሁ ጌታ ጸሎቱ አቡነ ዘበሰማያት የሆነ ምናምን ድርደር አይደለም። ከሰው ጋር እንደሚያወራ ነው። አባቱን እንደንትን ነው፣ አብሮትን እንደዚህ እንዳለ ነው የሚያወራው። ምንድነው ስትለው ኢየሱስ ስለሆነ አይደለም፣ ካለው ህብረት ጋር ነው። ከአባቱ ድምፁንም ስለሚያደርግ ነው፣ ስለሚሰማ ነው። ከአባቱ ጋር ተለማምዷል፣ አብሮ ነው የሚኖረው። ጸሎት ቦታ ላይ አብሮ ስለሚኖር የመከራ ቦታ ላይም አብሮት ነው። እናንተ ሁላችሁ ትበታተናላችሁ አይደል? የጨለማው ቢሱ እናንተ ሁላችሁ ጥላችሁ ትሄዳላችሁ አላችሁ። ነገር ግን አባቴ ከማን ጋር? ከኔ ጋር። ስለዚህ የእግዚአብሔር ፕሬዘንስ ከሱ ጋር የሚሆነው እግዚአብሔር ከሱ ጋር ምን ያደርጋል? እሱ ምን ያደርጋል? ከእግዚአብሔር ጋር ፕሬዘንስ ያደርጋል። እንደ ሰው ጌታ የደከመበት የፈራበት የተጨነቀበት ጊዜ የለም አለ አይደል? ስጋ ስለለበሰ
ነፍሴ እስከ ሞት ድረስ እጅግ አዘነች ብሏል። የደም ላብ እስኪያልበው ድረስ ተጨንቋል። በዛ ግን ቀርቷል፣ ደክሞት ቀርቷል፣ አዝኖ ቀርቷል። ምንድን ያደረገው? ወደ አባቱ ሄዶ እየጸለየ ብርታትን ተቀብሎ ወጥቷል ብለናል ባለፈው ያየን። ስለዚህ ምንድን ነው ማለት ነው? እሱ ምሳሌና ፈለጋውን ትቶልን ሄዷል። ሃሌሉያ። ሐዋርያትም ነግሬያቸዋለሁ። እሱን ነው እንትን የምንለው ሰሞኑን። ሐዋርያትም ከኢየሱስ ክርስቶስ ምንድን ነው ያሉት? ጸሎትን ምን አድርገን ያሉት? አስተምረን። ኔክስት ነው የምንቀጥለው። ሐዋርያት ኢየሱስ ክርስቶስ ብርሃን መሆኑን ጨርሶ ሄደ። አሁን ያሉት ላይቶች እነማን ናቸው? እነሱ ናቸው። እሱ አንድ ነበር፣ እነሱ ብዙ ናቸው። ኢትስ ዩር ተርን አላቸው። እኔ ከማደርገው የበለጠ ታደርጋላችሁ። እኔ እሄዳለሁ፣ መንፈስ ቅዱስ ይመጣል፣ ብቻችሁን ጥያችሁ አልመጣም፣ አልሄድም፣ አጽናኙ መንፈስ ቅዱስ ከእናንተ ጋር ያደርጋል ይመጣል ብሏችሁ አይደል ሄደው። ከዛ ብርሃን እንዲሆኑ ኔክስት ገባ ብዬ ልበለው ብዬ ትንሽ። ከዛ የመጀመሪያ ነገር ጌታ ያላቸው ነገር ምንድን ነው ያደረጋቸው ነገር? ወደ ኢየሩሳሌም ወደ ጸሎት ቦታ ሊመልሳቸው። አሁን ጌታ እዛ ጋር ኃይልን እስክትቀበሉ ብሏቸው ነበር። ከዛ ተበታተሉ። በጣም የሚገርማችሁ ነገር የኤማሁስ መንገደኞች ታውቃላችሁ፣ ተበትነው ከዛ ነው የመጣቸው። እነ ጴጥሮስ በዚህ ጋር ደግሞ አሳልን ሊያጠምዱ ሄደው እነዚህ ሁሉ ሰብስቦ ኔክስት በደንብ እናየዋለን። ሰበሰባቸውና ምንድን ያደረጋቸው? ወደ ጸሎት ስፍራ ዳይ ወደ ጸሎት ነው ያላቸው። ያጠገባቸው ያለው ዳይ ወደ ጸሎት ነው ያይዟቸው። ወደ ጸሎት። አሁን ኔክስት እናየዋለን። ከጸለዩ እዛ ስፍራ ላይ ከተቀመጡ በኋላ አንደበታቸው ሌላ አንደበት ሆነ። በሴም ፐርሰን የነበሩት እነ ጴጥሮስ ከጸለዩ በኋላ አንደበታቸው ብዙዎችን ምን ማድረግ ጀመረ? መማረክ ጀመረ። ብትመለስ ምን አደርጋለሁ? መልስሃለሁ። ከዛ ከድካም ቦታ የኤማሁስ መንገደኞችን ከሀዘን ቦታ ከመጠውለግ ቦታ ጌታ ኢየሱስ ምንድን ያደረጋቸው? መለሳቸው። ወደ አሳው ከሄደበት ቦታ ላይ አሳ ጋር ሊያገኙ መጀመሪያ ጴጥሮስን ግን ተው አሳ በማጥመድ አትቀጥልም አላለው ብሎቴል። ከእንግዲህ ሰውን አጥማጅ አይደለም። አሳ ከሚሄድበት ቦታ ላይ አመጣ። የከበረውን ከተዋረደው እንዲህ ኃጢአት ሆኖ እኮ አይደለም። አሳ ማጥመድ ምን ኃጢአት ነው? ግን የበለጠ ሚሽን አለው እዚህ ጋር። ስለዚህ መልሶ ወደ ራሱ ከመለሳቸው በኋላ የሚጸልዩበት ቦታ ላይ ነው። እግዚአብሔር የተመሰገነ ይሁን። በሚቀጥለው ጊዜ እሱንና የቀረውን ክፍል እናያለን ማለት ነው። እግዚአብሔር የተመሰገነ ይሁን። ጌታ ይባረክ። አሁን እንጸልያለን። ጥቂት ደቂቃ ይዛችሁ እግዚአብሔር ይባርካችሁ። በእውነት እዚህ ስለምትመጡ ከስራ ደክሟችሁ በብዙ ስለምትመጡ ጌታ ይባርካችሁ። ሃሌሉያ። እንጸልያለን። አሁን አጠር አድርገን እንጸልያለን። ትንሽ እስቲ ጌታ የተናገረን ነገር እያሰብን ዝም ብለን እስቲ ፊታችንን ማነው ራሳችንን በጌታ ፊት እናድርግ። እውነትን የምኞቴ ጸሎቴ ይህንን መልእክት ሳዘጋጅ ስጸልይም ጌታን ያልኩት አሁን መጨረሻ ላይ እንደተነጋገር ነው ኢየሱስ ክርስቶስ ሐዋርያትን ደቀ መዛሙርቱን ከሚባዝኑበት ቦታ ሰብስቦ ወደ ጸሎት ስፍራ ላይ እንደወሰዳቸው ኃይልን ወደሚቀበሉበት ቦታ ላይ እንደወሰዳቸው ፕራክቲካሊ በእኛ ሕይወት ላይ እግዚአብሔር ይህንን ነገር እንዲያደርግ ነው እየጸለይኩ የነበረው። ስለዚህ አሁንም ይህንን ጸሎት ጸልይ።
ዛሬ መባዘን እንደ ኤማሁስ መንገደኞች መንገድ መሄድ ላይሆን ይችላል። ለመባዘን እጃችን ላይ ያለ ሞባይል በቂ ነው። እጃችን ላይ ያለ ሞባይል ለመባዘን በቂ ነው። ከጌታ ጋር የሚኖረንን ፌሎሺፕ ከማይረባ ነገር ጋር ዛሬ ታይቶ ነገ ከሚጠፋ ገለባ ከሆነ ወሬ ፍሬ ከሌለበት ከጨለማ ስራ ጋር አትተባበሩ ካለ መተባበር ይቻላል ማለት ነው። እግዚአብሔር በጉልበቱ በኃይሉ ከዛ አውጥቶ ወደ ከበረው ስፍራ የእግዚአብሔርን ፊት ወደምናይበት ስፍራ ምሕረት ወደ ሞላበት ቸርነት፣ ኃይል፣ ጉልበት፣ ደስታ፣ ሰላም፣ እረፍት፣ ራስን መግዛት፣ ፍቅር ወደ ሞላበት ወደዛ ዙፋን ስር እንዲያፈልሰን እንዲመልሰን በዛም ያለን ከሆነ ደግሞ እግዚአብሔር ይባረክ። በዛው ላይ እንዲያጸናን እግዚአብሔር እጅ እንዳንባዝን እንዳንጎል ከህይወት ጌታን እንለዋለን። እንደ እግዚአብሔር የተስፋ ቃል እንጸልያለን። ኢሳይያስ ላይ ወደ ቅዱሱ ተራራ ያመጣቸዋለሁ አለ እግዚአብሔር። ወደ ቅዱሱ ተራራ ያመጣቸዋለሁ። ፕሮሚስ ነው ይሄ፣ የተስፋ ቃል ነው። ወደ ቅዱሱ ተራራ ያመጣቸዋለሁ፣ በጸሎቴ ስፍራ ደስ አሰኛቸዋለሁ አለ። ወደ ቅዱሱ ተራራ እግዚአብሔር ወዳለበት ከእግዚአብሔር ጋር ህብረት ወደሚያደርጉ ወደሚጸልዩበት ወደዛ ወደ ቅዱሱ ተራራዬ ላይ አመጣቸዋለሁ አለ። በጸሎቴ ስፍራ ደስ አሰኛቸዋለሁ። የጸሎት ህይወት የደስታ ህይወት እንዲሆን፣ ፊቱን የምናይበት እንዲሆን፣ መጽናት በጸሎት እንዲሆንልን፣ እንደ ዳዊት እንድንሆን ቆይቼ እግዚአብሔርን ደጅ ጠናሁት እንዳለ ብርር ያለ የጸሎት ህይወት አይደለም። ቆይቼ እግዚአብሔርን ደጅ ጠናሁት እሱም ዝም በል አለልኝ እንዳለ ጌታ ሆይ እንበለው እስቲ። በእውነት ደቀ መዛሙርቱ እንዳሉት ጸሎት አስተምረኝ እንበለው እስቲ። በእውነት እናውቃለን፣ እዚህ ሁላችንም መጸለይ እናውቃለን። አደገኛ ጸላዮች ነን፣ ግን ግድ የለም እስቲ እንደ አዲስ በቃ አስተምረኝ እንበለው። ጌታ አንተ እንደምትጸልየው እንደነበረ እንጸልይ። አንተ ከአባት ጋር እንደምታወራ እንደነበረው ጸልየህ ስትመጣ የሚሆን ነገር ነበር። አንተ ጸልየህ ስትመጣ የሚሆን ነገር ነበረ። ያየናቸው ነገሮች አሉ፣ የሰማናቸው ነገሮች አሉ። እንዳንተ አይነት ጸሎት አስተምረን እንበለው እስቲ ጌታን። እንዳንተ አስተምረኝ፣ እንዳንተ መጸለይ፣ አንተ ከአባት ጋር እንደምታወራ አባትህን እንደቀረብከው እንደተመካህበት እንደታመንክበት መሸሸጊያ እንደሆነ የህይወት ምንጭህ እንደሆነ ላንተ እኛም ወደዛ እንድንጠጋባት አንተ ወዳለህበት ወደ ጸጋው ዙፋን እንድንጠጋ በእምነት ወደ አንተ እንድንጠጋ ወደ አንተ የተጠጋን ሸክማችንን እንድናወርድ
ጸሎት አስተምረን አባት፣ አስተምረን ጸሎት ጌታ ሆይ የጸሎት ሰዎች አድርገን በዚህ ክፉ ዘመን በዚህ አቴንሽናችንን ሊወስድ ብዙ ግርግር ባለበት ዘመን አባት ሆይ ከአንተ ጋር መሆን አስተምረን። እጃችንን ይዘህ ጌታ ሆይ በመንፈስ ኃይልና ጉልበት እጃችንን ይዘህ ያንተ ምርኮኛ ወደምንሆንበት በእግሮች ስር ወደምንሆንበት ኃይል ወደምንቀበልበት ወደዛ ስፍራ ላይ አብዝተህ ውሰደን አባት። እናመሰግንሃለን ጌታ ሆይ እንባርክሃለን አባት። አንተ መልካም ነህ። አንተ ብቻህን መልካም ነህ። አንተ ትልቅ ነህ አባት። ተባረክ ጌታ ሆይ ስለሰጠህን ጊዜ ድምፅህን ስለሰማን አሁንም የመራህን ስለሆነ አሁንም ወደ መልካም ስፍራ የመራህን ስለሆነ አሁንም አንተን ወደምንሻበት ወደምንፈልግበት ቦታ የመራህን ስለሆነ ድምፅህ ስላልተቋረጠብን ቅዱሱ መንፈስህን ስለሰጠህን እግዚአብሔር አባት እየተናገርከን ስለሆነ እዚህ መድረክ ላይ ጠፍተህ ስለማታውቅ አባቴ ድምፅህ አይጥፋብን አባት። መልካም እረኛችን መሪያችን አንተ ስለሆንክ አሁንም ይህ መድረክ ያንተ ድምፅ የሚሰማበት ያንተ ክብር የሚታይበት ያንተ ፊት የሚታይበት እንዲሆን አባት እስከ ዛሬ ከምትናገረን በላይ የበለጠ እንድትናገረን ለምንህ ጌታ ሆይ። ክብር ነው በአንተ ፊት መሆን። ድምፅህን መስማት መታደል ነው። ከአንተ ጋር መዋል፣ ከአንተ ጋር መምሸት፣ ከአንተ ጋር ማደር እድል ነው አባት። ስለሰጠን ስለዚህ ጊዜ ጌታ ሆይ ባርካል፣ እናመሰግንሃለን። ባለብዙ ምሕረት ባለብዙ ቸርነት እግዚአብሔር አሁንም መስማትስ በጆሮዬ ሰምቼ ነበር ደግሞ ዓይኔ ያየችህ እንዳለ እግዚአብሔር አባት ሰምተን የምንረሳ እንዳንሆን የሰማነውን ነገር እንድናይ በሕይወታችን እንድናይ እንደተናገርከን በሕይወታችን ላይ እንዲገለጥ ለብዙዎች ብርሃን እንድንሆን አባት ለብዙዎች አባት ለጥቂት አይደለም ለብዙዎች እያንዳንዳችንን ብርሃን እንድታደርገን ተጽዕኖ የምንፈጥር እንድታደርገን አባት ሁሉን ታደርግ ዘንድ አንተ ቻይ ስለሆንክ ዓይኖቻችን ወደ አንተ ናቸው አባት። እኛ እዚህ ያለነውን እዚህ የሌሉትንም ወንድሞቻችን እህቶቻችንን ይህንን ቃል የሚሰሙ ሁሉ አባት በኢየሱስ ክርስቶስ በዚህ ጨለማ ምድር ላይ ብርሃን ሆነን መገለጥ የምንችልበትን ጉልበትና ጸጋ ትለቅልናለህ ለቀህልናልና እናመሰግናለን። ክብር ሁሉ ለአንተ ይሁንልህ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። ጌታ ኢየሱስ ይባርካችሁ። በጌታ ሰላም እንሄዳለን።